ሰላም ጤና ይስጥልኝ። እንኳን በደህና መጣችሁ። ዛሬ የምነግራችሁ በሰው ልጅ ሕይወት ውስጥ ሊከሰቱ ከሚችሉ እጅግ በጣም አስፈሪና አስደንጋጭ ስሜቶች መካከል ስለ አንዱ ነው። እሱም የድንገተኛ ፍርሃት ወይም ፓኒክ አታክ ይባላል። ልቦ በድንገት በፍጥነት መጥቶ ያውቃል? መተንፈስስ ያቃተው ጊዜ ነበረ? ወይም አሁን ልሞት ነው የሚል ከባድ ድንገተኛ ፍርሃት ወይም ፓኒክ አታክ አጋጥሞት ያውቃል? ይህ ስሜት እጅግ አስፈሪ ቢሆንም በአእምሯችን ላይ ምንም አይነት አካላዊ ጉዳት ግን አያደርስም። በዚህ ቪዲዮ የድንገተኛ ፍርሃት ወይም ፓኒክ አታክ ምንድን ነው? ለምንስ ይከሰታል? በፓኒክ አታክ እና በልብ ህመም መካከል ያለው ልዩነት ምንድን ነው? በድንገተኛ ፍርሃት ወይም የድንገተኛ ፍርሃት ሲከሰትብን አእምሯችንን እና ሰውነታችንን በ5 ሰከንድ ውስጥ ማረጋጊያ 3 ሳይንሳዊ መንገዶች ምንድን ናቸው የሚለው ጥያቄ መልስ ያገኛል። እኔ የካውንስሊንግ ሳይኮሎጂ ባለሙያ ሲሆን ይህንን ቪዲዮ ያዘጋጀሁት በአስቸኳይ ጊዜ አእምሮን ለማረጋጋት በሚረዱ ሳይንሳዊ አተነፋፈስና የባህሪ ህክምናዎች ላይ በመመስረት ነው። ቪዲዮውን እስከ መጨረሻው በመመልከት የድንገተኛ ፍርሃት ወይም ፓኒክ አታክን የመቆጣጠር ሙሉ ብቃት ማግኘት ይችላሉ። ለበለጠ ጠቃሚ የአእምሮ ጤናና የህይወት ምክሮች ቻናሉን ሰብስክራይብ ያድርጉ፣ ለወዳጆም ያጋሩ። ድንገተኛ ፍርሃት ወይም ፓኒክ አታክ ሲከሰት ያለምንም ግልጽ ምክንያት ድንገት ልብ መምታት ይጀምራል። ልክ ልብ ከደረት ውስጥ ሊወጣ እንደሚፈልግ ያህል በከፍተኛ ፍጥነት ይመታል። በአየር የተከበቡ ቢሆንም እንኳ መተንፈስ ያቅተውታል። አየር ያጥረውታል። ጉሮሮ ይዘጋል። እጅና እግሮ ይደነዝዛል። በከፍተኛ ሁኔታ ይንቀጠቀጣሉ። ሰውነቶ በላብ ይርሳል እና ከሁሉም በላይ አስፈሪው ሀሳብ በአእምሮ ውስጥ ይመጣል። ሀሳብ አሁን ልሞት ነው ወይም አእምሮዬን ልስት ነው፣ አሁን ልብ ድካም እየያዘኝ ነው የሚሉ ስሜቶች ይስተናገዳሉ ወይም ይመጣሉ። ይህ ሁኔታ አጋጥሞት የሚያውቅ ከሆነ ዛሬ አንድ እጅግ በጣም ወሳኝ የሆነ እውነት ልነግረው ትፈልጋለሁ። የድንገተኛ ፍርሃት ሰውን በፍጹም አይገድልም፣ አእምሮንም አያሳብድም። ይህ ስሜት ምንም ያክል አስፈሪ ቢሆንም በሰውነቱ ላይ ምንም አይነት አካላዊ ጉዳት አያደርስም። ልክ ከዚህ ቀደም እንደምነግራችሁ ሁሉ እኔ በሳይኮሎጂ ትምህርቴ ውስጥ ይህንን ጉዳይ በሰፊው ተምሬዋለሁ። ነገር ግን ከትምህርቱ በላይ እኔ ራሴ በአንድ ወቅት በከፍተኛ የስራና የህይወት ውጥረት ውስጥ በነበርኩበት ጊዜ ትራንስፖርት ላይ ሆኜ ድንገት መተንፈስ አቅቶኝ ልቤ ክፉኛ መትቶ አሁን እዚሁ መንገድ ላይ ልሞት ነው ብዬ የፈራሁበት የፓኒክ አታክ ተሞክሮ ነበረኝ። ዛሬ ግን ያንን ፍርሃት እንዴት በሰከንዶች ውስጥ መቆጣጠር እንደምችል አውቃለሁ። እኔ ይህንን ማሸነፍ ከቻልኩ ደግሞ እርስዎም ይህንን ቪዲዮ በሚገባ ተከታትለው በእርግጠኝነት መቆጣጠር ይችላሉ። በዚህ ቪዲዮ ውስጥ የድንገተኛ ፍርሃት ሲከሰትብን አእምሯችንና ሰውነታችንን በ5 ሰከንድ ውስጥ ብቻ የምናረጋጋበትን 3 ሳይንሳዊ መንገዶችን በዝርዝር እናያለን። ለመሆኑ የድንገተኛ ፍርሃት ወይም ፓኒክ አታክ በአእምሯችን ውስጥ ለምን ይከሰታል? ባለፉት ተከታታይ ክፍሎች እንደተነጋገር ነው በአእምሯችን ውስጥ ያለችው አሚግዳላ ወይም የፍርሃት ሳይረን አንዳንድ ጊዜ ያለምንም እውነተኛ አደጋ ድንገት በስህተት ትጮኻለች። ልክ በቤታችን ውስጥ የተገጠመው የጭስ መመርመሪያ ሳይረን የስሞክ ዲቴክተር የምንለው እሳት ሳይኖር ዝም ብሎ ምግብ በሚበስልበት ጊዜ በጭሱ ብዛት እንደሚጮህ ማለት ነው። ይህ ሳይረን ሲጮህ አእምሯችን ከፍተኛ አደጋ አለ፣ ከፍተኛ አደጋ እየመጣ ነው፣ ከፍተኛ አደጋ ተከስቷል ብሎ ስለሚያስብ ሰውነታችን ለማዳን አድሬናሊን የተባለውን ሆርሞን በከፍተኛ መጠን ይረጫል ወይም ይመነጫል። በዚህ ምክንያት ልባችን በፍጥነት ይመታል፣ ለጡንቻችን በፍጥነት ደም ለማድረስ ማለት ነው። እንደዚሁም አተነፋፈሳችን በጣም ይፈጥናል። ይህም የሚሆነው ወደ ሰውነታችን ብዙ ኦክሲጅን ለማስገባት ነው። ነገር ግን በፍጥነት ስንተነፍስ በሰውነታችን ውስጥ ያለው የካርቦን ዳይኦክሳይድ መጠን ስለሚቀንስ ራሳችንን እንዲያዞረንና እጃችን እንዲደነዝዝ ያደርገዋል። እንደዚሁም በሆዳችን ላይ መረበሽ ይሰማናል። ይህም ደም በሙሉ ከሆዳችን ውስጥ ወጥቶ ወደ እግራችንና እጃችን ስለሚሄድ ነው። ይህ የሰውነታችን ምላሽ እኛን ለመግደል ሳይሆን እኛን ለማዳን የተፈጠረ ተፈጥሯዊ ስርዓት ነው። ነገር ግን አደጋ ስለሌለ ይህንን ስርዓት ማረጋጋት ይኖርብናል። አሁን ይህንን እንዴት እንደምንቀለብስና እንደምናረጋጋ እንመልከት። የመጀመሪያውና ፈጣኑ ሳይንሳዊ ዘዴ የቦክስ አተነፋፈስ ዘዴ ወይም ቦክስ ብሪዚንግ ይባላል። ይህ ዘዴ በዓለም ላይ ያሉ እጅግ ታዋቂ የጦር ኃይሎች በጦርነት መካከል ከፍተኛ ፍርሃት ሲያጋጥማቸው ራሳቸውን ለማረጋጋት የሚጠቀሙበት ዘዴ ነው። በፓኒክ አታክ ጊዜ አተነፋፈሳችን ስለሚበላሽ ይህንን በአተነፋፈስ ዘዴ ማስተካከል አእምሯችንን ወዲያውኑ ያረጋጋዋል። ይህን ለማድረግ የ4 ሰከንድ ህግን እንጠቀማለን። ይህ የ4 ሰከንድ ህግ የሚባለው አንደኛ ለ4 ሰከንድ በአፍንጫ ብቻ በጥልቀት ወደ ውስጥ መተንፈስ ነው። የሆዳችን ወደ ላይ እስኪነፋ ድረስ ወይም እስኪሞላ ድረስ ማለት። ሁለተኛ ያንን የሳብነውን አየር በሳምባችን ውስጥ ለ4 ሰከንድ አፍነን እዛው መያዝ ማለት። ሶስተኛ ያንን የያዝነውን አየር
በአፍ በኩል ቀስ እያሉ ለ4 ሰከንድ አየሩን ወደ ውጭ ማስወጣት። በመጨረሻም አራተኛ አየሩን ካስወጣን በኋላ ሳምባችን ባዶ ሆኖ ለ4 ሰከንድ እንዲቆይ ማድረግ። ተረድታችሁን ከሆነ መልካም ነው፣ ካልሆነ ግን ደጋግማችሁ ስሙት። ይህንን ዑደት 3 ወይም 4 ጊዜ ስንደግሞ ወይም ሲደግሙት በሰውነቱ ውስጥ ያለው የኦክስጅንና የካርቦን ዳይኦክሳይድ መጠን ይስተካከላል፣ ልቦ መምታቱን ይቀንሳል፣ እናም አእምሮ አሁን አደጋው አልፏል የሚል መልእክት ይደርሰዋል። ይህንን ዘዴ አሁኑኑ ቪዲዮ እንደጨረሱ ይለማመዱት፣ አንድ ቀን ይጠቅመውታል። ሁለተኛው ዘዴ ስሜቱን መቀበል እንጂ አለመታገል፣ አክሴፕታንስ ኖት ፋይቲንግ የምንለው ነው። ይህ በጣም የሚገርም የሳይኮሎጂ ሚስጥር ነው። በፓኒክ አታክ ጊዜ ሰዎች ትልቁ ስህተታቸው ፍርሃቱን ለመዋጋት መሞከራቸው ነው። ልባቸው በፍጥነት ሲመታ አይ መምታት የለበትም መረጋጋት አለብኝ ብለው ይጨነቃሉ። ፍርሃቱን ለመዋጋት በሞከሩ ቁጥር አእምሯቸው እየተዋጋን ስለሆነ ይበልጥ መጨነቅ አለብኝ ብሎ ሆርሞንን ያመነጫል። ይህ በሳይኮሎጂ ዘ ፓኒክ ሉፕ የፍርሃት አዙሪት ይባላል። ይህንን አዙሪት ለመስበር ፍርሃቱን መዋጋት አቁሙ፣ ይልቁንም ስሜቱን ተቀበሉት። ራሳችሁን እንዲህ በሉት፣ አሁን የድንገተኛ ፍርሃት ወይም ፓኒክ አታክ እየደረሰብኝ ነው። ይህ ስሜት በጣም ደስ የማይልና አስፈሪ ነው። ነገር ግን ይህ ስሜት ብቻ ነው። ስሜት ደግሞ አይገድለኝም። ልቤ በፍጥነት እየመታ ያለው ሰውነቴን ለማዳን ሲል። ይህ ስሜት ልክ እንደ ማዕበል ነው። ይመጣል፣ ከ10 እና ከ15 ደቂቃ በኋላ አልፎ ይሄዳል ወይም ይጠፋል። እኔ ዝም ብዬ ማዕበሉ እስኪያልፍ እጠብቃለሁ ብለን ለራሳችን ልንነግረው ይገባል። ይህንን ስታደርጉ ለአእምሯችሁ የምትሰጡት መልእክት እኔ አልፈራሁም የሚል ነው። አእምሯችሁ ፍርሃት እንደሌለ ሲረዳ አድሬናሊን ማምረቱን ያቆማል። ፍርሃቱን በአጭር ጊዜ ውስጥ ይረግባል ማለት ነው። ሶስተኛው ዘዴ የበረዶ ወይም የቀዝቃዛ ውሃ ሕክምና ኮልድ ሾኪንግ የምንለው ማለት ነው። ይህ በአካላዊ መንገድ አእምሯችንን በ1 ሰከንድ ውስጥ የማስቆሚያ ዘዴ ነው። በከፍተኛ የድንገተኛ ፍርሃት ውስጥ ሲሆኑ አእምሮ ባሉታዊ ሀሳብ ማዕበል ተጠልፏል። ይህንን ማዕበል ለማስቆም በሰውነቱ ላይ ፈጣን አካላዊ ለውጥ ወይም ሾክ መፍጠር ይኖርቦታል። እንዴት ይደረጋል ካሉኝ፣ አንደኛ ፊትዎን በቀዝቃዛ ውሃ መታጠብ። ወደ መታጠቢያ ቤት ሄዱና እጅግ በጣም ቀዝቃዛ ውሃ ፊቶ ላይ ይርጩ፣ ወይም ደግሞ በረዶ በእጅዎ የያዙ። ይህ ቀዝቃዛ ውሃ ወይም በረዶ ከቆዳው ጋር ሲገናኝ በሰውነታችን ውስጥ ማማሊያን ዳይቭ ሪፍሌክስ በአማርኛ ቀጥተኛ ትርጉሙ ወይም ተመሳሳይ ትርጉም ሊሆን የሚችለው የአጥቢ እንስሳት የመጥለቅ ግብረ መልስ የተባለ ተፈጥሯዊ ስርዓት ይነቃቃል ማለት ነው። ይህ ስርዓት ልክ ውሃ ውስጥ እንደጠለቀን በማሰብ በ1 ሰከንድ ውስጥ የልብ ምታችን ይቀንሳል፣ አተነፋፈሳችንን ያረጋጋል እና አእምሯችን ከጭንቀት ሀሳብ ወጥቶ ወደ ቀዝቃዛው አካላዊ ስሜት እንዲመለስ ያደርገዋል። ይህ ዘዴ በተለይ ፍርሃቱ ከአቅም በላይ በሚሆንበት ጊዜ በአስቸኳይ ጊዜ የምንጠቀምበት እጅግ ውጤታማ መፍትሄ ነው። የተወደዳቸው ወንድሞችና እህቶች ዛሬ ያየናቸው 3 ታላላቅ ዘዴዎች፣ አንደኛ የቦክስ አተነፋፈስ ዘዴ ቦክስ ብሬዚንግ፣ ሁለተኛ ስሜትን መቀበል እንጂ አለመታገል አክሰፕታንስ፣ ሶስተኛ የቀዝቃዛ ውሃ ወይም የበረዶ ሕክምና ኮልድ ሾክ የምንላቸው እነዚህን ዘዴዎች አስታውሷቸው፣ በተደጋጋሚ ስሙት። በሚቀጥለው ጊዜ የድንገተኛ ፍርሃት ሲሰማችሁ ልሞት ነው ብላችሁ አትደንግጡ። ይሄ ፓኒክ አታክ ነው፣ አሁን ያልፋል ብላችሁ እነዚህን ዘዴዎች ተግብሩ። አስታውሱ፣ እናንተ ከፍርሃታችሁ በላይ ጠንካራ ናችሁ። ይህ ጊዜያዊ ማዕበል የእናንተን ውስጣዊ ሰላም እንዲወስድባችሁ አትፍቀዱለት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በኮሜንት መስጫው ላይ ደግሞ የድንገተኛ ፍርሃት ፓኒክ አታክ አጋጥሟችሁ የሚያውቅ ከሆነ በዚያ ሰዓት ምን እንደተሰማችሁ እና ምን መፍትሄ እንደተጠቀማችሁ ጻፉልኝ። ለሚቀጥሉት ተከታታይ ቪዲዮዎች ይህንን ቻናል በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮአችን ከመጠን በላይ ማሰብ ኦቨርቲንኪንግ በሚለው አእምሯችንን ከሀሳብ ማዕበል እንዴት እንታደገው በሚል ርዕስ እንገናኛለን። አእምሯችሁ በሰላም ልባችሁ በተስፋ ይሙላ። ሰላም ሁኑ።